የደም ግፊት መድኃኒት መውሰድ ከጀመሩ በኋላ ሽንትዎ በዝቷል? ይህ የሆነው ዳዩሬቲክስ ወይም በብዛት የውሃ ኪኖች የሚባሉትን መድኃኒቶች ስለሚወስዱ ነው። እነዚህ መድኃኒቶች በሽንትዎና በደም ግፊትዎ መካከል ያለውን ግንኙነት እንዴት እንደሚቆጣጠሩት በዝርዝር እንይ። የደም ስሮቻችንን እንደ ውሃ ቧንቧ እንያቸው። በቧንቧው ውስጥ ያለው ፈሳሽ ሲበዛ በቧንቧው ግድግዳ ላይ ያለው ጫና ወይም ግፊት ይጨምራል። ዳዩሬቲክስ የሚሰሩት ይህንን ፈሳሽ በመቀነስ ነው። መድኃኒቱ ወደ ኩላሊታችን መልእክት ይልካል። ኩላሊታችን ደግሞ ብዙ ሶዲየም ወይም ጨውን ወደ ሽንት እንዲወጣ ያደርጋል። በኬሚስትሪ ሕግ ደግሞ ውሃ ሁልጊዜ ጨው ወዳለበት ይከተላል። ስለዚህ ጨው በሽንት መልክ ሲወጣ ትርፍ ውሃውም አብሮ ይወጣል። በሰውነታችን ውስጥ ያለው የፈሳሽ መጠን ሲቀንስ ደግሞ በደም ስሮቻችን ላይ ያለው ግፊት ወዲያውኑ ይረግባል። ይህም ልባችን ደም ለማሰራጨት የሚያደርገውን ከፍተኛ ጥረት በመቀነስ የደም ግፊት ወደ ጤናማ ደረጃ ያወርደዋል። ዳዩሬቲክስ በሶስት ዋና ዋና ክፍሎች ይከፈላሉ። የመጀመሪያዎቹ ቲያዛይድ ዳዩሬቲክስ ይባላሉ። ለደም ግፊት በብዛት የሚታዘዙ ናቸው። ሉፕ ዳዩሬቲክስ ደግሞ ለከፍተኛ እብጠትና ፈሳሽ ለቋጠረ የሰውነት አካል የሚታዘዙ ሲሆኑ ጠንከር ያሉም ናቸው። ሶስተኛዎቹ ፖታሲየም ስፔሪንግ ዳዩሬቲክስ ይባላሉ። እነዚህ ሰውነታችን አስፈላጊ የሆነውን ፖታሲየም እንዳያጣ የሚያደርጉ መድኃኒቶች ናቸው። ዳዩሬቲክስ ሲወስዱ ትርፍ ፈሳሽ ብቻ ሳይሆን እንደ ፖታሲየም ያሉ ማዕድናት ሊወጡ ይችላሉ። ስለዚህ የጡንቻ መኮማተር ወይም ከፍተኛ ድካም ከተሰማዎት ሐኪምዎን ማማከርዎን አይርሱ። ጤናውን ይጠብቁ።